የወንዶች ዝንጀና የሴቶች ገበና ይሄው ይነበባል እንደ ጥሩ ዜና። እንደ ሀገራችን እንደ ባህላችን ነበር የሚባለው። ይሄውና ባሌ ይሄውና ፍቅሬ ደግሞም ባልንጀሬ ይህ ሁሉ ቀረና ስሙት ጣላጅሬ ይባሉ ጀመረ መጣ ጅንጅኔ። ወይኔ ወይኔ በያንቻው ጭኝ ግሬ። እንደዚህ ነበረ የዘመኑ ወንዶች የጅንጅን ወሬ። ጆሮ ይበጥሳል አልስማማም እኔ። የዛሬን ያርገው ዘመን ተቀይሮ እንዴ ሊሆን ኑሮ የድሮን ዘንድሮ ታምነው ለሚስታቸው ደግሞም ለጓደኛ ደግሞም ለፍቅራቸው። የድሮ ወንዶች በጣም ጥንቁቅ ናቸው። የዘመኑ ወንዶች የስምንተኛው ሺህ አቤት ውሸታቸው። ደግሞም የሚያፍሩ አይናውጣዎች ናቸው። ውሸት ሲችሉበት ሲዛመድላቸው ወንዶች ውሸታሞች ናቸው። ደግሞም የማያፍሩ አይናውጣዎች ናቸው። ሱሪ የታጠቀ ወንድ ነው ብላችሁ ሱሪ የለበሰ ሁሉ ማን ነው ወንድ ያላችሁ? ከወንድሙ እንዳለ የወንዶች አንበሳ የትም ውሎ ቢያድር ሚስቱን የማይረሳ ይህን ወንድ በሉት የወንዶች አንበሳ። በዚህ አላበቃም የወንዶች ገበና ይቀጥላል ገና። ቀዩን ያየ ጊዜ ቀይ ሆኖ ቀረና አንቺ የቀይ ድንቡሽ ብርሃኔ ፋና። ካላንቺ በስተቀር አይኔ አይምና ወደድኩሽ ሞትኩልሽ ኧረ ስጪ መላ። አያችሁ የወንዶች ገበና በዚህ አላበቃም ይቀጥላል ገና። አየ ደግሞ ጸይም ቁመተ መለሎ ከቀዩ ቀጥሎ ስሙት ምን እንደሚል ለጸይም መለሎ። አቤት አንቺ ጸይም ቁመተ መለሎ መሞቴ እኮ ነው ካየሁሽ ጀምሮ። አይኔ ክርትት ብሎ ልቤ ስትት ብሎ። ይህን እንዳትበሉት አጥፊ ጠፊ ሆኖ ልክ እንደ መርካቶ ሰው እንደበዛበት የሱም ልብ እንደዛ ሱሩር አለበት። እንዳበደ ውሻ ተክለፈለፈበት ከቀይ ጥቁር ጸይም እያማረጠበት ሳይመሽ የመሸበት። መርዝ እንደቀመሰ አያክለፍልፍህ ያችንም ይችንም አይከጅልብህ። በላርፈ ተቀመጥ አደብን ገዝተህ ለሰው ማስበ ለራስም አውቀህ። ለፍቅር ያልካትን እመቤት መርጠህ ላንተም ይጠቅምሃል ስምና ዝናህ። እድሜህ የማይጠራ አይቆሽሽ ስምህ ከእግዜርም ተጣልተ ሰውም አይጥላህ። ከመሬትም ገብተህ አፈር አይብላህ። ስማኝ ወንድምዬ እኔ ልንገርህ እንዲህ በማለቴ ቅር አይበልህ። ሴቷም አንድ ሆና አንተም አንድ ሆነህ የአብርሃም የሳራ ጎጆ ቀልሰህ ሙሽራ አበባዬ ይሆናል ደስታህ። እናትም ትደሰት አባትም ይበል ልጄ ወጋየልኝ ጌታ ተመስገን። እንዳትቀየሙኝ እንደዚህ ስላችሁ ወንዶች ባካችሁ። የምን ሸፈን የምን ጋርድ ነው የኛም የሴቶች ጉድ ኸረ ብዙ እኮ ነው። የወንድ ፈረቃ በእውነት ላይ ጠቅምሺ እህትዬ ስሜ እኔ ልንገርሺ። እንዳትቀየሚኝ እንደዚህ ስልሺ የበረሃ ስደት እንደዛ አድክሞሺ ባህርን የሚያክል ውቅያኖስ አልፈሺ ለምን እንደመጣሽ ተያይረሳሺ። ኢቃማ የሚያሽው ትኩራሪ ይሆናል ሳታውቂ ነው እንጂ ደስታም ሆነ ሀዘን በሀገርሽ ያምራል። ኸረስ ከመቼ ነው የሰው ፊት ይመራል። ሰራ አድርገን ብንሄድ ይሻላል። ፕሊስ እባካችሁ አንድ ወር ደሞዝ ይዞ መጨፈር ይብቃችሁ። እህትዬ ተነሽ እቀበልሻለሁ ወንድምዬ ተነስ እቀበልሃለሁ እያሉ ለስደት ከመገፋፋት ስደት በእኛ ይብቃ። ሰራ አድርገን እንግባ አገር ቤት። ጅንጅንም እያልሽ ጊዜሽን አትፍጂ ላንቺም ሳያልፍልሽ አረብ ቤት አታርጂ። ፍቅር ይዞሽ ከሆነ አንዱ ፍቅር ስጪ። ለእውነት ላፈቀረሽ ቀይ ካርድ ሳትሰጪ በአርቲፊሻል ውበት ስትብለጨለጪ ገንዘብ ያለውን ሰው ለመያዝ ስትሮጪ። ኤድስ አንቺን አይፈራም አርፈሽ ተቀመጪ። እኔ አልጨቅጭቃችሁ በሉ እዚህ ላይ ላብቃ። ቀን ያልተሰራበት አይሆን በጨረቃ። የመስከረም ግጥም እዚህ ላይ አበቃ። አመሰግናለሁ። የወንዶች ዝንጀና የሴቶች ገበና ይሄው ይነበባል እንደ ጥሩ ዜና። እንደ ሀገራችን እንደ ባህላችን ነበር የሚባለው። ይሄውና ባሌ ይሄውና ፍቅሬ ደግሞም ባልንጀሬ ይህ ሁሉ ቀረና ስሙት ጣላጅሬ ይባሉ ጀመረ መጣ ጅንጅኔ። ወይኔ በያንቻው ጭኝ ግሬ። እንደዚህ ነበረ የዘመኑ ወንዶች የጅንጅን ወሬ። ጆሮ ይበጥሳል አልስማማም እኔ። የዛሬን ያርገው ዘመን ተቀይሮ እንዴ ሊሆን ኑሮ የድሮን ዘንድሮ ታምነው ለሚስታቸው ደግሞም ለጓደኛ ደግሞም ለፍቅራቸው። የድሮ ወንዶች በጣም ጥንቁቅ ናቸው። የዘመኑ ወንዶች የስምንተኛው ሺህ አቤት ውሸታቸው። ደግሞም የሚያፍሩ አይናውጣዎች ናቸው። ውሸት ሲችሉበት ሲዛመድላቸው ወንዶች ውሸታሞች ናቸው። ደግሞም የማያፍሩ አይናውጣዎች ናቸው። ሱሪ የታጠቀ